ልገልህ ነው ታዲ። እወድሻለሁ። ድረሱልኝ። ከግድግዳ ካላት ከጠረጴዛ ጋር አጋጭቼ ነው የገደልኩ። ሮዳ ገባች እንዴ? ሳትነግረኝ ከጭንቅ አዋላጆች ነው። ከጭንቅ አዋላጆች ከወሊድ በፊትና በኋላ ያለ ማንኛውንም ኃላፊነት ይሸከማል። ባል ለሌላት ጊዜ አጋዥ ይሆናል። ቤተሰብ የሌላትን ለእናትነት ያዘጋጃል። አጋር ሆኖ ያርሳል፣ ያቋቁማል። ወይ መቀላመጥ። በወሊድ ወቅት አንዲትም የደም ጠብታ ጠብ እንዲላት አልፈልግም። እናንተ ዘና ብላችሁ ውለዱ። መርሃችን አላውቅም አናውቅም ነው። እነዚህ መናፍስት የመሳሰሉ ሴቶች ከጭንቅ የሚያዋልድ ቡጢ ሲያቀምሷቸው ያን ጊዜ የሰውየው ማንነት ይተፋሉ። ይሄኔ እኮ አላውቅም አናውቅም ብለን የሆነ ነገር አበላሽተናል። በሰበስ ማታ ወይ ዳይ ጠባጭ ዳይ ረብሽ ዳይ ከፋሽ ወረዱ ዘኪን አስገባው እንጂ ባለቤት እንደዚህ የተከራከረ እንዴት ናችሁ? ሰላም ናችሁ? አላችሁ? እንኳን ለዚህ ቀን አደረሳችሁ። ደሜ ልትልብኝ ነው እንዴ? ዳሪ ግራታው ሰሚርቲ አለ ተቀናቀኝ ከጭንቅ እናዋልዳለን ብለሽ መተሽ ራስሽ ላይ ጭንቃቱ ለዲሊያት እንደገና አርቲኩሌሽን ውሻ ነሽ። ውሻ ያልቀረበለትን ምግብ ካልቀመስኩ ብሎ ያዙ ይልቀቁኝ የሚል ነው። ምን ልትያት ነው? እኔ በሷ ቦታ በሆን እንድትነግረኝ የምወደው ልነግራት። ሚስት አለው ልጆች አሉት ልትያት፣ ከዛ አንቺ እንዳደረግሽው ጥላኝ እንድትሄድ ነው። ልጇን ብቻዋን እንድታሳድግ አንቺ ትሳድጊላታለሽ። ከጭንቅ እናዋልዳለን ብለሽ ራስሽ ላይ ጭንቃቱ ለዲሊያት አንዴ ጎተሽኛል። እንዳልጎዳሽ ይህን አካባቢ ራቂ። እንዴ ባልዩ ባል ደግሞ እዚህ ምን ይሰራል? ኧረ ውጣ፣ ወደ ውጭ ውጣ። አስረግዘው ሲጠፉ ያው ይቀድነኝ ይይዛቸዋል። አይ በምን አይደለም በምን ልረዳህ እንችላለን የሚለውን እንድንማከር ነው። ሚስትህን ከየትም ብለን ነው ከተጋዋለሽ ልትተማመንበት ይችላል። ጥላኝ መሄድ አትችልም። ልጅንም ራሷን የሚዛ ጥላኝ የሚሄድ መብት የላት። አስመላሽ ጥቅል አለ። እስከ ዛሬ ሰርተንበት አናውቅም ግን ከወንድ ልጅ በላይ ይገኛል።
አመቴ ምክር ይፈልጋል። ለማይነው እናርጅና እናውጋ ይያምር ከበዲ ማዘሩ በርበራ ስታረገው ያተጽፋል አሁን እኮ ጥፋቴ ነው ጥላኝ ሄደችው ብሎ ያሰበ ኖቱን ቢያውቅ ነው ቡርፋይ ወንድኛችንን የመሿፈርና ለበቀል ማዘጋጀት ጥቅል እንጀምር እንዴ? በነገራችን ላይ ልጅ እሱ እንደሆነ በነገራችን ላይ ልጅ እሱ እንዳልሆነ እንደምናውቅ በምንም ታምር ማወቅ የለበትም እንጂ ድክ የምትለው ቢዝነሳችን ወሮሮ ላይ የሚቆሙ ይሻላል። አይ እዛ ጋር ምን ማስኪን ነበር ያስካስ ተሸውደሃል እኮ ጉንፋኑ ነው አይዞህ እንግባ አሁን የሆነ ሳይድ ነገር ይሆናል ነው ሳይሰራም በአጠቃላይ ዘበኬቱም ሌላ ጉዳይ ነው። ተሻከረ እኮ ዴግሞ ወደዚህ እናስተካክል ለምን አይታቸው አይታችሁ ፍሮንት እንድናገኛቸው በስተቀኛችን በእኛማ ልክ ነሽ ፈቃደኛ አይደለም ዛሬ ነው በነገራችን ላይ ያውላችሁት ይሄ እንደሚበራና ሰስተህ ሳትሰጣቸው እንደሰነበት እንዴት እስካሁን ድረስ ተነሳንበት? ክፋት እኮ ክፋት ወደ ሚስትህን ከየትም ብለን እናወጣታለን። ከጭንቃ ባለች አለቅ ሮል ካሜራ ሮል ትዕይንት 14 እሺ ገብተናል። ከግድግዳ ጋር አላትም ከጠረጴዛ ጋር አጋጭችን የገደልኩ አቅም የለሽ ዶሮ እንኳን አገኝም እንደሱ ሽጉጥ ተኩሰሽ እኔ ላይ ቀሽ ድምፁን ጎረቤቶች ይሰሙ ነበር። ደም ምናምን ይኖር ነበር። ሽንት ቤት ጨመርኩት። ምሪ ገመድ አንቀሽኝ። የገነዙኝ ሰዎች አንገቱ ላይ ምልክት የለውም አልገደለችውም ይልሻል። መርዝ ይህ ፊልማችን ላይ የተሰለቸ ነገር ነው። መርዙን ከየት አመጣሽው? እንዴት ቀመምሽው? እንዴት ሰጠሽው? ይህንን ሁሉ የምታጠኝበትን ጊዜ አንድ ዲግሪ አትይዥበት? ውሸት ሲንዛዛ ነው የሚያስነካ። አታንዛዥ። እየተባበርከኝ አይደለም ታዴ። እሺ እንዴት ልግደልህ? ሮዳዊት ግራ ገባኝ እኮ። እሺ እንዴት ልሙትልሽ? ኦርቶዶክስ እንደዚህ እንደሚለፋ መታወቅ አለበት። እስቲ አትከልሉኝ፣ ጨርቁን አንሱለት አንድ
ሳይደክማቸው ምንሽ ነው? ቤተሰብ ነዋ፣ የቅርብ ዘመድ፣ እዛ ላይ ደግሞ ባለስልጣን። መነጽር አረክም አላረክም አታውቃት አለሁኝ። ሰባሩ ከዚህ ስምሽ ማን ነው? ሚሚ ጣፋጭ። አሁን ግን ሁላችንም ትኩረታችንን ጣፋጭ ላይ እናደርጋለን። አልወለድኩም እንጂ ወላጅ ሲያኮርፍ ልጁ ላይ በር ይዘጋ ይሆናል። ከሞተ ከአንድ አመት በኋላ ማንነቱን የተገለጠልሽ ምን አይነት መብረቅ መጥቶ ቢያነቃሽ? ሰው ያልተጨናነቀበት ዓለም ስትሰራ ነው ከህመም ያገገምኩት። አላውቅም አናውቅም ብለን እኮ ፈርመን ስራውን ተረከብን እኮ። እልም ያለ ጦር ቀጠና ውስጥ እኮ ነው የከተታችሁ። ከማንኛውም ጥቃት ልከላከልልሽ የምችልበት ሁኔታ ላይ አይደለም። ከፈለግሽ በጉዳዩ ፖሊስ ይግባበት። ከፈለግሽ እንደዛሬ አሁን እኮ አልደብቅለትም እያልሽ ነበረ ቃኔ። አራስ እኮ ናት። ያማችኋል? እንዴት ልንገፈው ነው ለሊቱ? ምንድነው የመንግስት ሰማያት ቁልፍ ይዛ የተወለደች ይመስል አንድ ህጻን ላይ ለሶስት ስናፈጥ ልናነጋ ነው እንዴ? ቤቱ እኮ ጠፋብኝ። ሌሊት ለስራ ብላ ወጣች። ይኸው አሰሪያው ቆልፎባት። የስራውን አስቸጋሪነት አያውቁም ብለህ ሰግተህ ከሆነ እምነት ጣልብን አቶ ታጋይ። አላውቅም አናውቅም። የመጀመሪያ ልጃችንን ሴት ከወለድን ሊያት እንላታለን። ይቻላል። ልጄ ሲያድግ አባቱ ማን ብሎ ይጠይቀኛል የሚለው ላይ ብትጨነቂ ያሻላል። እርግዝና እንደዚህ ያደርጋል ይላሉ። አየር ላይ ልናጋባችሁ እንድትወልዱ ልናበረታታችሁ እንችላለን። ምግብ አይበሉም፣ አልጋ አይፈልጉም፣ አታጠቡም። የሚገርመው አንድ ቀን እኔን አርግዛ ይኖራለች።